ቆንጆ አድርጋ አድሰው። ማሚዬ እኔ ቤት አይደለም መንፈስ አድስ የለ እንዴ ደግሞ እኔ የእርሶን ቤት ማለት ነው ውሃ ልኩን ሳይሆን እርሶን እንዲጠብቅ አድርጌ ነው ምሰራሉት ከሌባ ምናምን። ጎሽ ግንቦትን ራሱ ለስኜ ሲሆን ከስኜ እኮ በሰራሉት ደስ ይለኛል። እኔ ጣሪያውትን ራሱ ከፑቲክ ነው አምጥቼ ሙሉ ማለብስሉት። ጥሩ በቃ ቀለምም ትቀባልኛለህ። ቀባለው ቀለም ስራ አይደለም እንደው ምን ሳሎኖትን በማንኪያ ስቀባ እርሶ ሻይ ያፈላሉ እስከዛ ማለት ነው። እኔ ሲሚንቶና ሸዋኩ አብኩቼ ኩፍ እስኪል ጠብቄው እንደ ዳቦ ጋገሬው በፌሮ ቆረስኩላቸው። ከዛ ተሻምተ ያልበለ የለም ያን ዳቦ። ስለ ኮርኒስ ራሱ እንዳያስቡ ዘመኑ ተራቋል። በኢንተርኔት ነው ማወርድሉት። በሮትን ራሱን እንዲህ ባረግሉት ከፍተው ሲገቡ እንዲወጡ ባረግሉት። ደስ እንዳለ የውጭውን ግንብ ማሽዋ ገረፍ ታረግልኛል። እኔ ተምሬ ስመረቅ ራሱ እኮ ደብተሬን ገረፍ አንብቤ እኮ ነው። ከፈቀዱ ባለንጋ ካልፈቀዱ ደግሞ በሳማ ገርፍሎታል። ችግር የለውም። እሺ ሴራሚኩስ? ሴራሚክ አይወራብኝ። ያለ አንሶላ እንደ አልጋ ነው ማነጥፍሎት ሴራሚኩን። ችግር የለውም። ደግሞ ለስላሳ አድርጌ ስለምሰራሎት ማለት ነው። እንግዳ ምናምን ከመጣቦት ድንገት ያን ለስላሳ እየከፈቱ ማቅረብ ነው። እንግዳ እንኳን አይመጣም። ያው እቺን አድሼ ሸጬ ሌላ ለመግዛት ነው። ባይሆን ደላላ ታልፈላልገኛል። አይ ማሚዬ ባያኛው ክፍለ ዘመን ደግሞ የምን ደላላ ነው? ስልኮትን በመጠቀም ብቻ እኮ ጊዜዎትን ሳይፈጁ ከቤቶት ሳይወጡ ሳይደክሙ ሳይወጡ ሳይወርዱ እኮ ማለት ነው አስተማማኝና ጊዜ ቆጣቢ የሆነውን ኤግሊስት የተባለውን አፕሊኬሽን ከአፕ ስቶር እና ከፕሌይ ስቶር ላይ በማውረድ ብቻ የፈለጉትን ቤት መርጠው መግዛት ይችላሉ። ይሄንንም ቤት እዛው ላይ ፖስት አድርገው መሸጥ ይችላሉ። ለነጋዴም ለገዢም የሚሆን አፕሊኬሽን ነው ደግሞ ማለት ነው። የሌለው ነገር የለም። መኪናም መሸጥም መግዛትም ይችላሉ። ኮስሞቲክሶች፣ ፈርኒቸሮች፣ ኤሌክትሮኒክሶች የሌለው የፈለጉትን ነገር መሸጥም መግዛትም ይችላሉ እያልኩት ነው። እዛ ላይ ማን አልከኝ ስሙ? ኤግሊስት ይባላል። እንደውም ከፈለጉ ማለት ነው የአፕሊኬሽኑን ሊንክ ባዮ ላይ አስቀምጬልዎታለሁ ማሚዬ።